ወጣቱ እቺን የደሳለኝ ክትፎና ቁርጧን በልታችሁ ጂምናስቲካችሁን መስራት ነው። በቃ ከዛ ሰውነታችሁን ይገነባሉ። በጣም ደሳለኝ ክትፎ ነው እንግዲህ ያለው ከአባቴ ጋር። እኚህን አባታችንን ደግሞ ያው ደሳለኝ ክትፎ ይዣቸው መጥቻለሁ። እንግዲህ ደሳለኝ ክትፎ ያ የድሬዳዋ ብራንድ የሆነ ቤት ነው። በክትፎ ይታወቃል፣ በጥሬ ይታወቃል ደሳለኝ ክትፎ። አባታችንንም ዛሬ ደሳለኝ ክትፎ ይዣቸው መጥቻለሁ። በጣም ቆንጆ ደስ የሚል እናንተም ደሳለኝ ክትፎ እየመጣችሁ እንግዲህ ይሄን የመሰለ ጥሬ ይሄን የመሰለ ክትፎ እስቲ ላስቲ ክትፎውን ማሳየልኝ በእናትህ። የ72 ዓመት እድሜ ባለጸጋ ናቸው። ነገር ግን በጣም ሰውነታቸው ይጅ ነው። እስቲ ሰውነቱን አሳያቸው። ስለዚህ ይሄ ስጋ እየተበላ ነው እንግዲህ ይሄ ሰውነት የመጣው። ስለዚህ የ40 ዓመት ወጣት ሆነ የ50 ዓመት ወጣት ይምጣ እያሉ ነው። ችግር የለም እንዳመጣጡ ታስተናግደዋለን መልሰዋለሁ። ስለዚህ እናንተም ኑ ደሳለኝ ክትፎ ይሄን የመሰለ ጥሬ ብሉ፣ ይሄን የመሰለ ክትፎ ብሉ። ከዛ በኋላ ደግሞ ስፖርታቸውን ይስሩ። ከዛ ሰውነታቸውን ይገነባሉ ማለት ነው። በጣም መልካም ዜጋ ይሆናሉ እና እናመሰግናለን፣ እንወዶታለን። በርቱ፣ ሁሌም ከጎኖት ነን።